የእግዚአብሔር የምህረቱ አካል ነው። ምዕመናን ሞት ባይኖር ኖሮ እቺ ምድር እንዴት በወንጀለኞች ተጥለቀለቅ እንደነበር አስቡት። ወንጀል ምን ይሆን ነበር? ምዕመናን ሞት ባይኖር ኖሮ ምድራችን ላይ ከጥንት ጀምሮ የነበሩ አረመኔዎች፣ አምባገነኖች እቺ ምድር ምን ያደርጓት ነበር? የሰው ስጋ ቆርጠው ቢበሉ እነ ኢዲ አሚን ዳዳ ምናልባት እኔ ስጋ ጋር አይደርሱም ነበር። እየቆረጡ ተረኛ ያልሆንም ነበር። በሞት ምክንያት ያስቆማቸዋል ፍጥረት እንዲቀጥል። እንደሱ ነው እኮ። በሞት ምክንያት ኃያላንን ይገታል። በሞት ምክንያት ጉልበተኞችን ያንበረክካል። በሞት ምክንያት አለን የሚሉትን ያሳፍራል። በሞት ምክንያት ቆምን ያሉትን ያጋድማል። በሞት ምክንያት ኃጢአተኞችን ያስቆማል። እንጂማ ምድር ምን ትሆን ነበር? ምዕመናን እንዴት የበረታች የግፈኞች መናኸሪያ ትሆን ነበር? እኛ እንኳን ጥቂት እኮ ጨዋ የሆነው ሞትን እኮ ስላለብን በእግዚአብሔር ፊት እኮ ስለምንቆም ነው። ጥቂት እኛ እንኳን ጨዋ መሆን የጀመርነው ምዕመናን። እና ገዳዮች እንደገደሉ ይኑሩ እና ሰይፍ የሚያነሱ በሰይፍ እየቀረደዱ ሕዝብ ያጥፉ። እነ ዱዲያኖስ እነ ቅዱስ ጊዮርጊስ ላይ ብቻ አይደለም፣ እስከ ዛሬዋ ባለችው ቤተክርስቲያን እያቃጠሉ በመንኮራኩር እየፈጩ በመዶሻ አናት እየፈጠፈጡ እንደ ዘንባባ ባለ ትልቅ እሾክ መሰል ብረት ሰርተው እነ ቅዱስ ጊዮርጊስ እንደወጉ እንደቸነከሩ እንደገና እየቸነከሩ የትኛው ክርስቲያን ይኖር ነበር? የትኛው መቅደስ ሲታነጽ ነበር? አቃጣዮች ቢቀጥሉ እነ መክስሚያኖስ ቢኖሩ እነ ኔሮ ቄሳር ቢኖሩ ከተማ ትኖር ነበር። ክርስትና ሲቀጥል ነበር። በሞት ምክንያት በቃ ይላል። በሞት ምክንያት ያስቆማል። ወዳጅ በቃ ይላል እግዚአብሔር። ንጉሥ አዳግን ላስታውሳችሁ። ሴቶች የጸነሱ እንደሆነ አሉ ወዳቸውን ይቀረድድና አሉ ወንድ ነው ሴት ነው የወለደችው እያለ በሰይፍ እየሰነጠቀ ወዳቸው ጽንሱን ያይ ነበር፣ ያወጣ ነበር አሉ ንጉሱ። ምዕመናን ይሄ ንጉሥ እስከ ዛሬ በሞት ምክንያት ባይገታ ኖሮ አልትራሳውንድ አይደለም ንጉሥ አዳግ ነበር አልትራሳውንድ የሚሰራው። እንኳን እግዚአብሔር አስቆመው ማን ይወለድ ነበር? ፈርዖን ቢኖር ትውልድ እንዴት ይቀጥል ነበር? በሞት ምክንያት እግዚአብሔር በቃ ይላል። በቃ ይላል። ነቢዩ ሳሙኤል ሰይፍ ይዞ አጋጋ መጣ። ንጉሥ አጋግ መጣ። ሰይፍ ይዞ ሳሙኤል ሲመጣ ንጉሡ ምን እንዳለ ታውቃለህ? ሞት እንዲህ መሬት ናት እንዲህ ያለልሃ ቅመሳት። የጨከኑ ሰዎች አንድ ቀን ይጨከንባቸዋል ወዳጅ። በሞት ያሰቃዩ፣ በአረመኔነት የጨከኑ፣ የሰው ደም ያፈሰሱ አንድ ቀን ደማቸው ሳይፈስ የሚቀር ይመስልሃል? ፍጥረት የማይኖረው ይመስላል እግዚአብሔር ዝም ሲል የሌለ ይመስልሃል? ቅጣት ሳታመጣ የምታልፍ ኃጢአት የለችም ይላል ቅዱስ እንጦንስ። ሳይቀጣ አይቀርም። በሞት ምክንያት በመቅሰፍት ምክንያት ያዋርዳል። ያዋረዱ ተዋርደዋል። የገፉ ተገፍተዋል። የጨከኑ ተጨክኖባቸዋል። በሞት ምክንያት እግዚአብሔር በቃ ይላል። በቃ ሚስትህን እያስለቀስ እስከ መቼ ትኖራለህ? በቃ ይላል። ባሏን እንደጨከነችበት እስከ መቼ? በቃ ይላል። ምድሪቷ እስከ መቼ ድረስ እንዳጎሳቆልና በቃችሁ ብሎ ይወስደናል።
በቃ ይላል። ምዕመናን የሚገፉ እስከ መቼ ይገፋሉ? ማረፍ የለባቸው። በሞት ምክንያት ያሳርፋል። ገፊዎችን ይወስድና ተገፊዎችን ያሳርፋል። ጨካኞችን በሞት ምክንያት ያስታግስና የተጨቆኑትን ደግሞ እንዲቦርቁ ያደርጋል። እፎይ ያሰኛል። በቃ ሰው ለዘላለም በኃጢአት ጸንቶ እንዳይኖር ምዕመናን ከእግዚአብሔር የተሰጠ የምህረት አካል ሞት ነው። የምህረት አካል የበለጠ ቅጣቱ እንዳይበዛበት በቃ ይለዋል። በሞት ያስደነግጠዋል። በቃ ይለዋል። ለምን እንሞታለን? ለዘላለም በኃጢአት እንዳንኖር ነዋ። ምድሪቷን እያጎሳቆልን እንዳንኖር ነዋ። በንስሐ እንመለስን በሞት ይመልሰናል። እንደውም አንድ ሊቅ ለምንድን ነው ምን ሞተው ተብሎ ሲመልስ ምን አለ? እንደ ሴጣን ወይም እንደ ዲያብሎስ ሕያው ጉስቁል እንዳንሆን ነው አለ። ዲያብሎስ ሕያው ነው ግን የጎሰቆለ ነው። እኛ ለምን እንሞታለን? እንዳንጎሰቁል ነው። ቅድም እንደነገርኳችሁ። ስለዚህ በሞት በኩል እግዚአብሔር በቃ ይላል። ሞትን እግዚአብሔር የምህረቱ አካል ያደርገዋል። እግዚአብሔር የምህረቱ አካል ያደርገዋል። ሞት ለምን እንሞታለን? እግዚአብሔር ሊያስቆም አለበለዚያማ ምድር አይቀጥልም ነበር። አለበለዚያማ ትውልድ አይመጣም ነበር። አለበለዚያማ ክርስትናም አይኖርም ነበር። አለበለዚያማ ቤተክርስቲያንም አትኖርም ነበር። አለበለዚያማ ትውልድ ሁሉ ሰው ሁሉ አይኖርም ነበር። ለዚህ ነው እግዚአብሔር ፍጥረትን የሚያኖረው በሞት በኩል ፍትህ እየሰጠ ርት እያጸና። ለምን እንሞታለን? የእግዚአብሔር የምህረቱ አካል ስለሆነ እግዚአብሔር በሞት በኩል የሚያሳርፈው ስላለ እግዚአብሔር በሞት በኩል በቃ ስለም። ምዕመናን አንዳንዴ የማናውቃቸው አይነት ሞቶች አሉ። እግዚአብሔር ለምን እንዳደረጋቸው ማናውቅ እናደንቀዋለን፣ ግን አንመረምረው። ግራ ይገባናል፣ ግን አንረዳው። አንዳንድ ሞት ለአንዳንዶች ምህረት ይሆናል። አንዳንድ መቅሰፍት አንዳንዶችን ሊያድንበት ይችላል። እግዚአብሔር እንደዛ ያደርግ አንዳንድ። ሶስተኛ ለምን እንሞታለን? ለዘላለም በኃጢአት የሰው ልጅ እንዳይኖር ለመገደብ ለመከልከል የእግዚአብሔር የምህረት አካል ሆኖ ይሰጣል። ምድርን በምህረት ሊያሳርፋት አንዳንዶችን በሞት ምክንያት ይቀስፋል። ሶስተኛ አራተኛ አንድ ጥቅስ አነብላችሁና እናንተ ምርጫ ትመርጣላችሁ። ጥቅስ ላም የሉቃስ ወንጌል ምዕራፍ 16 እንዲህ ይላል፣ ስሙኝ በሞት አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ችን ያዙ። አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ሌላ ሁለተኛ ጥቅስ ላንብብላችሁ። እዛው ሉቃስ ወንጌል ምዕራፍ 16 ላይ አልዓዛርን ዕለት ዕለት እያየው ምንም ርኅራኄ ያላደረገለት አንድ ባለጸጋ ሰው ይኖር ነበር። ስለሱም እንዲህ ይላል እዛው ሉቃስ ወንጌል ምዕራፍ 16 ባለጸጋው ሞተ ተቀበረ ይላል። ልድገመው፣ እናንተን አስመርጣችኋለሁ። አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ባለጸጋው ሞተ ተቀበረ ይላል። ምዕመናን ላስመርጣችሁ፣ እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው? ሁላችሁም እንድትነግሩኝ ነው የምፈልገው። እንደ አልዓዛር ወይስ እንደ ባለጸጋው? እርግጠኞች ናችሁ? ልድገመው፣ አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ባለጸጋው ሞተ ተቀበረ ይላል። ምርጫውን እንደገና ላቀርብላችሁ፣ የተጭበረበረ ምርጫ እንዳይሆንባችሁ። እንደ አልዓዛር ወይስ እንደ ባለጸጋው? ምን ወንዶቹ ኩራት ነው ፍርሃት?
እንደ አልዓዛር ወይስ እንደ ባለጸጋው? አልዓዛር እኮ ምርጥ ድሃ ነበር ምድር ላይ ሲኖር። እየሰማችሁ ነው? እንደ አልዓዛር ብላችኋል አይደል? እንደ አልዓዛር ድሃ ሆናችሁ እየሰማችሁ ነው? መስማት አልዓዛር መርጣችኋል። አልዓዛር እኮ ድሃ ነበረ። እንደ አልዓዛር እንደ ባለጸጋው? ባለጸጋው ግን ዕለት ዕለት እየተመቸው ነበር ምድር ላይ የኖረው። አሁን ምረጡ። ዕለት ዕለት በምድር ላይ እንደተመቸው እንደ ባለጸጋው ወይስ ዕለት ዕለት ድሃ ሆኖ እንደኖረው እንደ አልዓዛር? ድሃ ሆናችሁ የምራችሁ ነው? እሺ ነገሩን ትንሽ ከፍ ላድርግባችሁ። ነገረኛ ካላላችሁ አልዓዛር እኮ በደዌ የተመታ በቁስል የተመታ ቁስላም ነበር። ያኛው ደግሞ በጤና ነበር የሚኖረው። እስኪ ጥያቄ ልጠይቃችሁ። በድህነት ላይ ደዌ የነበረበት በሽታ ነበረበት ነው የምላችሁ። አሁን ደግሜ ልጠይቃችሁ፣ እንደ አልዓዛር ወይስ እንደ ባለጸጋው? እንቺማ ምን አለች? አልዓዛር ትላለች ጮክ ብላ። እንደ አልዓዛር እንደ ባለጸጋው? እንደገና በሽተኛ ሆናችሁ ምን አይ ካላችሁ በደንብ በሉ። የምን እሱ ድምፅ እየቀነሱ መምጣት። እንደ አልዓዛር እንደ ባለጸጋው እንደገና በሽተኛ። እሺ ነገሩን ትንሽ ከፍላ ግፈኛ ካላላችሁ ይበቃል። አልዓዛር እኮ አንድም አስታማሚ አልነበረው። አልዓዛርን ያስታምሙት የነበሩት ውሾች ናቸው። ቁስሉን ውሾች ይልሱለት ነበር ስለሚል አሁን ጥያቄ እንድገመው። ያኛው ደግሞ በኮንፈርት ዞን ውስጥ ነው የሚኖረው ዕለት ዕለት እየተመቸው። አሁን ልድገምላችሁ። እንደ አልዓዛር እንደ ባለጸጋው ውሾች ቁስላችሁን እየላሱት? ደህና ናቸው እነዚህ ሰዎች። የምራችሁን ነው? እስኪ የምር እንነጋገር። አሁን እውነት እናወራ። እዚህ ስለመጣችሁ ሳይሆን እስኪ እንደው እዛ ሰፈር ውስጥ አሁን ደሳሳ ቤት ውስጥ የሚኖር ሰውና ትንሽ ሻል ያለ ቤት ውስጥ የሚኖር ሰው አሉ ልበላችሁ። እንደ የትኛው መሆን ነው የምትፈልጉት? ወይም እድለኛ የምትሉት የትኛው ነው? ምን አላችሁ? ተተኮሰ የምትሉት እሺ የትኛው በእናንተ ቋንቋ? እሺ አሁን ጥያቄ ልጠይቃችሁ። አልዓዛር እንዲህ ባለ ኑሮ ነው አይደል የኖረው? ያኛው ደግሞ እንደዚህ አስገራሚ ኑሮ ነው የኖረው። እድለኛው ማን ነው? እድለኛ ማን ነው? መከረኛ ማን ነው? እስኪ ንገሩ። አልዓዛር ምን መከረኛ? አሁን ሰፈር ውስጥ ያለውን አልዓዛርን መንገድ ላይ ብታዩት እድለኛ መከረኛ? ትፏት እዚህ መንፈሳዊ መሆን አይቻልም። ደርሶችን ስብከት ሰምቶ ጨዋ መሆን አይቻልም። ሰፈር ውስጥ እኮ ነው የምላችሁ። እድለኛ መከረኛ አልዓዛር ምን እሱ? ኧረ ተው አስተሳሰባችን ይኸውላችሁ። እቺን የፈለኩት ለምን መሰላችሁ? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ የማንንም ሰው ፍጻሜ ሳታዩ ማንንም እድለኛ ወይም መከረኛ እንዳትሉ ይላል። እየሰማችሁ ነው? ፍጻሜውን ሳታዩ በፊት ማንንም እድለኛ ወይም መከረኛ እንዳትሉ ይላል። አሁን ለምንድን ነው አልዓዛርን እድለኛ ያላችሁት? ፍጻሜው እውነት አስብ። አሁን እዚህ ሰፈራችሁ ውስጥ ባለጸጎችን ምስኪኖችን አይታችሁ ከእንግዲህ ወዲህ አቤት እንዴት እድለኛ ነው ትባባላላችሁ? እድለኛ ወይ መከረኛ የሚባለው የት ሲሆን ነው? አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ። አሁን ምርጥ ጥያቄ ልጠይቃችሁ። አልዓዛር በሕይወት ቢኖር ይሻለው ነበር? ቢሞት ትፏት ሲሞት ነው የኖረው አልዓዛር። እውነት አስብ። እድለኛ የሆነው ሲሞት ነው። እውነት አስብ። አልዓዛር በቁስል እየተመታ
አልዓዛር በድህነት እየገረጣ፣ አልዓዛር የሚያዩ እያጣ፣ አልዓዛር በቁስል ተወሮ ቢኖር ይሻለዋል ወይስ ውሾች የከበቡት አልዓዛር መላእክት እቅፍ ውስጥ በሞት በኩል ቢገባ ይሻለዋል? የቱ ይሻላል? ኧረ በሞቴ ለአልዓዛር የቱን ትመርጡለታላችሁ? መላእክት እቅፍ ውስጥ ቢገባ ነው አይደለም? እናም ባለጸጋው ነዌ አሻቅቦ አየና ይላል አልዓዛርን በአብርሃም እቅፍ ውስጥ አየው ይላል። ምድር ላይ እኮ አንዴም አይቶት አያውቅም። አሁን ግን አልዓዛርን ያየው ጀመረ። አልዓዛር በጣም ተፈላጊ ሰው ሆነ። ወዳጅ ቪአይፒ ብቻ አይደለም ሲመስለኝ ቪቪአይፒ የሆነ ይመስለኛል አልዓዛር። ወዳጅ እዚህ ምድር ላይ ባትፈለግ እመነኝ እዚያ በሰማይ ሀገር ተፈላጊ ትሆናል። እዚህ አንተ ባለ ጊዜ ባትሆን እዛ በሰማይ ባለ ጊዜ ትሆናል። የአልዓዛር ጊዜ የጀመረው ሲሞት፣ የደጋግ ሰዎች ጊዜ የሚጀምረው ስንሞት። ለምን እንሞታለን? የኛ ጊዜ እንዲጀምር ነው። ምዕመናን ሕይወት ማለት እኮ እንጂ ነው። የምድር ባለጠግነት ጥቂት ነው። የምድር ሀብት የአንድ ሰሞን ነው። የምድራዊ ሕይወት ቀና ቀና ማለት በሞት በኩል ጎንበስ ማለት እስኪመጣ ነው። እዩ ባለጸጋው ባለጸጋ ስለሆነ አይደለም የተነቀፈው፣ በባለጸግነቱ ላይ ደግ ስራ ስለሌለው አልዓዛርን ከቶም ቢሆን ስላልጎበኘው ነው እንጂ ባለጸጋ ስለሆነ አይደለም። አውግስጢኖስ ሊቁ ባለጸግነት በራሱ የሚነቀፍ ነገር አይደለም ይላል። አይነቀፍም ባለጸግነት። አብርሃም ባለጸጋ ነው። ኢዮብ ባለጸጋ ነው። ባለጸግነት አይነቀፍም። በባለጸግነት ውስጥ ያለ ትዕቢት እሷ ናት የምትነቀፈው። እዩ አብርሃም ማን ነው? አልዓዛርን በአብርሃም እቅፍ አየና ምፈልገው ቃል ጋር ልምጣ ብዬ ነው። አብርሃምን እንዲህ አለው፣ እባክህ አብርሃም አባቴ ሆይ በዚህ ነበልባል እሰቃያለሁ፣ እባክህን አልዓዛርን ስደድልኝ። የጣቱን ጫፍ ውሃ አስነክቶ ምላሴን ያብርድልኝ፣ አልዓዛርን ስደድልኝ ብሎ መለመን ጀመረ። ተለማኙ ለማኝ ሆነ። ጊዜ ይገላበጣል ወገኔ በሰማይ መንግስት። ግድ የለም በዚህ ዓለም ተስፋ አትቁረጡ። በዚህ ዓለም ደግሞ አንዳንዶች አትሞርቁ። የእውነተኛው ቀን ሲመጣ ሁሉም ይገለጣል። እድለኛው ከመከረኛው ይለያል። ይሄ ጭምብል ሕይወት ነው፣ አጭር ነው፣ ዘመን የማይቆጠርለት የእውነት ዓለም ግን መምጣቱ አይቀሬ ነው። ምዕመናን እዩ ቀና ይል የነበረው ያ ባለጸጋ ጎንበስ አለ። ታይቶ የማይታወቀው አልዓዛር የሚታይ ሰው ሆነ። እንኳን መኖሩ የማይታወቀው አልዓዛር የጣቱ ጫፍ ውሃ ነክቶ ምላሱን እንዲያበርድለት ተለመነ። የአልዓዛር ጊዜ ደረሰ ያልኳችሁ እኮ ለዚህ ነው። በእርግጥ የደጋግ ክርስቲያኖች መከራቸው በዚህ ምድር ላይ ሲያልፍ የእነሱ ተድላ ደስታ በሰማይ ይጀምራል። አብርሃምን እንዳለው ታውቃላችሁ። ባለጸጋውን እንዲህ አለ፣ አንተ በምድር እያለህ በተድላ በደስታ ዕለት ዕለት እየተመቸ ትኖር ነበር። አልዓዛር ደግሞ በስቃይ ይኖራል ካለው በኋላ ምን አለ መሰላችሁ? አሁን አልዓዛር በዚህ ይጽናናል አለዋ። ምን ይላል? በሞት ይበሉልኝ። ምን ይላል? ምን ይላል? ይጽናናል። አልዓዛር ለምን ሞተ ካላችሁ አንድ ቃል ብቻ ነው ነጥለን የምናወጣው፣ ሊጽናና። በቃ እና በቁስል እንደተመታ ይኖር አይደለም፣ ሲሞት ይጽናናል። እንዴ እየተራበ ይኖር አይደለም፣ ሲሞት ይጠግባል። ውሾች እንደከበቡት ይኖር አይደለም፣ ሲሞት መላእክት ይከቡታል።
ሕይወቱ በወጀብና በአውሎ ነፋስ ውስጥ እንዳለች ጀልባ እየተናወጸ ይኑር? አይደለም። ሲሞት ያርፋል። አልዓዛር በዚህ ይጽናና። ለምን እንሞታለን? እንድንጽናና። ተጽናኛለሽ። ሁል ጊዜ አስበው። ደጋግ ክርስቲያኖች ሲያርፉ ይጽናናሉ። ለመጽናናት ነው የምናርፈው። የእረፍት ወደባችን ውስጥ ነው የምንገባው። በዚያ እንባ ማፍሰስ የለም፣ በዚያ ማልቀስ የለም፣ በዚያ መጨነቅ የለም፣ በዚያ መተከዝ የለም፣ በዚያ ማዲያት ማውጣት የለም፣ በዚያ መጎሳቆል የለም፣ በዚያ ዋይታ የለም። በዚያ እልልታ ነው ያለው። በዚያ ድካም የለም፣ በዚያ እረፍት ነው ያለው። ነፍሴ ሆይ ወደ እረፍትሽ ተመለሽ እያሉ ከቅዱሱ ዘማሪ ከዳዊት ጋር በበገና መዘመር ነው። ሙሾ ማውረድ የለም። እንባችን ይታበሳል። በዚያ እንጽናናለን። ለምን እንሞታለን? እንድንጽናና። ሌላ ምን መልስ አለው ወንጌላችን? በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ሥራቸው ይከተላቸዋል ይላል እግዚአብሔር ቃል። ለምን እንሞታለን? ከድካማችን እንድናርፍ ሊያሳርፈን። ወዳጄ ስለ ሞት ያለን አመለካከት ቀይረው። መቃብር ስታይ አትደንግጥ። የሞተ ሰው ስታይ ወገን፣ ዘመድ፣ ልጅ፣ አባት፣ ሚስት፣ እናት ጥቂት አልቅስ ለፍቅር። ያዙ ይልቀቁኝ አትበል። ይረፉ፣ ይጽናሙ። ለምን እንሞታለን? እንድንጽናና። እንድንጽናና ወደ መጽናኛቸው ነው የሚሄዱት። እንድንጽናና። ይህንን ማወቅም አለብን። ቅዱስ ጳውሎስ እንዲህ ይላል፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነው ይላል። ለምን እንሞታለን? የሚሻል ኑሮ ልንኖር። እደግመዋለሁ፣ ላይመስላችሁ ይችላል። በእርግጠኝነት የእግዚአብሔርን ቃል የምታምን ነፍስ ይህን ስትሰማ ትፈነጥዛለች። የሚሻል ታምኑት የለ እግዚአብሔር የሚሻል ሕይወት አዘጋጅቷል። ከደብረ ዘይት የሚሻል፣ ከዚህ ሰፈር የሚሻል፣ ከዚህ ኑሮ የሚሻል፣ ከዚህ ደሳሳ ጎጆ የሚሻል፣ ከዚህ ጨርቅ የሚሻል የሚሻል ቃላት የማይገልጸው፣ ቅኔ የማይበቃው፣ ስብከት የማይደርስበት፣ የሰው ዓይን ያላየው፣ የሰው ጆሮ ያልሰማው፣ በሰው ልብ ያልታሰበው እግዚአብሔር ለእኔና ለእናንተ ያዘጋጀው የሚሻል ሕይወት። ለምን እንሞታ? ልሞት እፈልጋለሁ እኮ ነው የሚለው። ለምን? የሚሻል ኑሮ ልኖር። ለምን ትሞታለህ? የተሻለ ኑሮ እንድትኖር። የተሻለ በእርግጠኝነት ከእንግዲህ ለ40 ደቂቃ ብናገር በጣም የምታምረውን የምትሻለውን ቦታ፣ ሁኔታ፣ ሕይወት፣ ኑሮ፣ ቤት አስጎበኛችኋል። ግን ምን አደከማችሁ? የእግዚአብሔርን ቃል ታምኑ የለም? የሚሻል ሕይወት ልንኖር፣ ከክርስቶስ ጋር መኖር ብቻ የሚሻል ልንኖር። ያን ጌታችሁን ማየት አትፈልጉ? ከእሱ ጋር መኖር አትፈልጉ? በደረቱ እንዲያቅፋችሁ አትፈልጉ? ዙፋኑን መክበብ አትፈልጉ? የዘንባባ ዝንጣፊ ይዛችሁ መዘመር አትፈልጉ? ይህ ሁሉም የሆነው ስንሞት። ለየት ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነው እናያለን ሲል። ለምን እንሞታለን? እንድንነሳ። ለምን እንሞታለን? እንድንሰራ። ለምን እንሞታለን? ለዘላለም በኃጢአት እንዳንኖር ሊገድበን፣ ሞትን የምህረቱ አካል አድርጎ ሊሰጠን። ለምን እንሞታለን? እንደ ዲያብሎስ ሕያው ጉስቁል እንዳንሆን። ለምን እንሞታለን? እንድንጽናና። ለምን እንሞታለን?
የሚሻል ሕይወት ይሰጠን። እግዚአብሔር የታመነ ነው። እውነቱ ይሄ ነው። ስለዚህ ክርስቲያን ከቻልክ እንደ አባቶቻችን ሞትን መናፈቅ ጀምር። ካልቻልክ በሞት ፊት አትሰባበር። በሙሉ አባቶቻችን ይዋቸው እንደሱ ነው የሚሉ ጻድቁ ኢዮብ ከዚህ ቁርበቴ ከተለየው በኋላ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖችም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላል። በዛ መከራ ውስጥ የኖረው ጥቂት የተድላ ሕይወት በምድር ላይ መኖር ፈልጎ አይደለም። እናስ ከቁርበቱ ከሞተ በኋላ ልቤ በመናፈቅ ዝሏል የሚለው ለዚህ ነው። ከቻልክ ሞትን የሚናፍቅ ምርጥ ክርስቲያን፣ ካልቻልክ ግን በሞት ፊት አትደንግጥ። ያዙ ይልቀቁኛት፣ ጥቁር አትልበስ፣ ከላ አትታጠቅ። ክርስቶስ ድል በነሳው ሞት ላይ የክርስቶስን ሞትና ትንሣኤ ጥቁር እየለበስክ አትሳለቅበት ወዳጅ። አሁን ችግሩ እሱ ክርስቲያን አልመስልም። አንዳንድ አለቃቀሳችን አንዳንድ ይሄን እዚህ ውስጥ ይሄንን ቃል የሚሰማኝ ሰው በሐዘን የተቀጠቀጠ መኖር ያቆመ ሰው ሁሉ ይሄን ይሰማል። ለምንስ አዲስ ሕይወት እግዚአብሔር በሰማይ ያዘጋጀው ማለት ነው። ትምህርቴ ወይም ስብከቴ ፍሬ ማፍራት አለመፍራቷን ቼክ ለማድረግ እስኪ መሞት የምትፈልጉ እጃችሁን አውጡ። አይዟችሁ አልወስዳችሁም። ወይም ሞት የምትፈራዎች የመራችሁ ሴትዮዋ አሉ መድኃኒዓለምን መንገድ ላይ ያገኙት አባውልኛ ፍሬ አፍርታለች ስብከቴ ማለት መድኃኒዓለምን መንገድ ላይ ያገኙት አሉ 60 ዓመታቸው ነው። ደስ አላቸው መድኃኒዓለምን ሲያገኙት መንገድ ላይ ፍልቅልቅ አሉ። ከዚያ አሳጥሉኝ ጌታ ሆይ አሜን እባክህ እድሜ ስጠኝ። ስንት 20 ጨምርልኝ አሉት። መድኃኒዓለም ቸር 20 ሰጣቸው። 60 ዓመታቸው ነበር። ስንት ሆናቸው? 80። አሁን ፍልቅልቅ አሉ ይመጠነጣሉ መድኃኒዓለምን እያዩ። መቼም መድኃኒዓለም የለባው አይደለም። ምን ነው አላቸው። እንደው እባክህ ጨምርልኝ ትንሽ። ስንት 20። እሳቸው ደግሞ ያለ 20 ያውቁም። ስንት ሆናቸው? ሰጣቸው። 100 ደፈሩ። አሁን ሁለት አሁንም ፍንድቅድቅ አሁንም ቀልጥልጥ ሲሉ ልብና ኩላሊትን ይመረምር የለ መድኃኒዓለም ምን ነው አላቸው። በጌታ ላይ ቆይ ሰጠኸኛል የጠየቅኩት ግን በነካች ምን አለ እኔ ምድር ላይ ብትረሳኝ እርሳኝ፣ ማዲያት እየወጡ እርሳኝ፣ ነዳጅ እየተወደደባቸው እዚህ እየተንከራተቱ እርሳኝ፣ እያማረሩ እርሳኝ። እና እናንተ እንኳን እንደዚህ ያደላችሁ ለምን እንሞታለን? ክርስቶስ ተነስቷል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እዚህ ያለ መንግሥቱ ያብቃል።